መጽሐፍ ቅዱስ በማቴዎስ ወንጌል በምዕራፍ 19 ቁጥር 12 ላይ ስለ መንግስተ ሰማያትም ራሳቸውን የሰለቡ ጃንደረቦች አሉ ብሎ የሰለቡ ሲል የቆረጡ ማለቱ ነው። እዚህ ላይ የሰለበ የሚለው የቆረጠ የሚለውን ትርጉም ይዟል። የሰላቢ መተት ማለት ሰርተን ለፍተን ወተን ወርደን ያገኘነውን ገንዘብ የሚያባክንና ረዴት የሚያሳጣ እንዲሁም ሰርቶ ለፍቶ አመድ አፋሽ የሚያደርግ ክፉ መንፈስ ነው። የሰላቢ መተት ማለት አንተ ወይም አንቺ ትሰራላችሁ፣ ትለፋላችሁ፣ የምታገኙት ገንዘብ ባጋንንት ስውር ሴራ ወደ አስመተተባችሁ ሰው ይገባል። እናንተ ትለፋላችሁ፣ ትሰራላችሁ፣ የልፋታችሁ ውጤትና የገንዘባችሁ በረከት ወደ አስመተተባችሁ ሰው ይሄዳል። የሰላቢ መተት ማለት እናንተ ሰርታችሁ ለፍታችሁ የምታገኙት ገንዘብ በመተት ሰበብ ከናንተ የሚወጣበትና ወደ አስመተተው ሰው የሚገባበት ክፉ ድርጊት ነው። የሰላቢ መተትን አንድ ሰው የጓደኛውን መጽሐፍ ቅዱስ በማቴዎስ ወንጌል በምዕራፍ 19 ቁጥር 12 ላይ ስለ መንግስተ ሰማያትም ራሳቸውን የሰለቡ ጃንደረቦች አሉ ብሎ የሰለቡ ሲል የቆረጡ ማለቱ ነው። እዚህ ላይ የሰለበ የሚለው የቆረጠ የሚለውን ትርጉም ይዟል። የሰላቢ መተት ማለት ሰርተን ለፍተን ወተን ወርደን ያገኘነውን ገንዘብ የሚያባክንና ረዴት የሚያሳጣ እንዲሁም ሰርቶ ለፍቶ አመድ አፋሽ የሚያደርግ ክፉ መንፈስ ነው። የሰላቢ መተት ማለት አንተ ወይም አንቺ ትሰራላችሁ፣ ትለፋላችሁ፣ የምታገኙት ገንዘብ ባጋንንት ስውር ሴራ ወደ አስመተተባችሁ ሰው ይገባል። እናንተ ትለፋላችሁ፣ ትሰራላችሁ፣ የልፋታችሁ ውጤትና የገንዘባችሁ በረከት ወደ አስመተተባችሁ ሰው ይሄዳል። የሰላቢ መተት ማለት እናንተ ሰርታችሁ ለፍታችሁ የምታገኙት ገንዘብ በመተት ሰበብ ከናንተ የሚወጣበትና ወደ አስመተተው ሰው የሚገባበት ክፉ ድርጊት ነው። የሰላቢ መተትን አንድ ሰው የጓደኛውን